አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች፣ ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁም? ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ። አየሻ ስጋውን ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡት አየሽ። ከቀዩ ከምኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ። ከዛም ቤትሽ አንጥተሽ ልትበይ እራስሽ ተበላሽ። ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ። አይ መድኃኒዓለም ይሁን ይስልሽ። በወጣም አለቀልሽ። እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ። በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ። ህዝብ ሶሻል ሚዲያ ላይ ለምታለው ጋይስ ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኝልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ። እንደው ማንሽ ከካሌብ እናት እንደው ለኔ ንገብ ማናት ሽክ በይ እኔ ፍቅር ሽክ በይ ትንሽ ቀዳድ እንበልባት እንቀዳድባት። እኔ ወር ምን ትያለሽ? ያዋጣኛል እኔ ሊያዩ ወይ እና እንደዛ ነው። ሌላው ደግሞ እንትን ላይ ምንድነው ፍጹም ላይ ቀርቦ ጋይስ የሆነች ባለትዳር እችን ልጅ ላስታውሳችሁ። ቀንዴ ጋይስ ወሬ ያለው ይሄ ነው እንግዲህ ይሄ ነው ወሬ። ሲኖር በደንብ እናወራለን። ያለውን ወሬ መገረም ነው የኛ ስራ። ሆዴ ኢትዮጵያ ገብቶ አዲስ ፍቅረኛ ይዟል አሉኝ። እኔ በአደባባይ ላይ ፍቅረኛ ይዛሃል ወይ ሆዴ ብዬ ስጠይቀው አልያዝኩም አለኝ ሆዴ። ትላንትና ጂጂ ደግሞ ሀብቷም ብሎ ከመቄዶንያ መዞ ያወጣቸውን ሴትዮ ያገባት ልጅ የ16 ሚሊዮን መኪና ሸጣ ጠፋ አሉ። ኧረ በስመ አብ! ኧረ አይሳቅም ግን ማዘር ምን ጠብቀው ነበር? እኔ ካልገበያ ላይ ምንድን ነበር የጠበቁት? እሺ መቼስ ልጅ አይሆንም። በቃ ይረጋጉ። አሁን በቃ ይረጋጉ። 16 ሚሊዮን ተበልቻለሁ ብሎ ይፈርሙ። ወደ ቀጣይ በቃ ኔክስት ሌብል ያለ አይደል እንዴ? ስንት ከዘራ ይዞ ብቻውን ወክ የሚያደርግ ሽማግሌ እንዴ! ወጣቱ ላይ ፊት ምን ጥቅም ምን ፈልጎ የመጣ ይመስላል? እንግዲህ ወጣቱ ለማንኛውም በቃ ውስጥ የጠበቅኩትን እንትን ነው የሆነውና ማዘር አይሳቅም። በቃ ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ላላላ ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን በአንቺ ጉዳይ። ጃንዬ እንመለሳለን። ናግባ ዘግበኝ። እውነት ነው። ቆይ ኧረ ገብቼ ልኝ። ነይ ሰውምዬ፣ ነይ ሰውሚ ጓደኛዬ ናት። ነይ ግቢ። ወይ ቪዲዮን ሊዮ ወይኔ ይኸው መጣች። ዮኒዬ እኮ ነው የምታደርገኝ። መቼ ሰው ሚሻ አትይኝም። ዮኒዬ እንዴት ነህ አባቴ? ደህና ነሽ ወይ እናቱ? አለሁልህ ነፍስ ያለሁልህ። ጥብስ ዝም ትይኛለሽ እንዴ? አይ ነው ጥብስ የሆነና በቀደም ፍርፍር እያልኩ እየሳኩ ነበር አባቴ። ይዞ ላፋ ለመሰለኝ ተውየው
በቃ ሳቅ ነው የደከምኩት ታውቃለህ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ምናምን ብለህ ስትል እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች ተጠንቀቁ፣ ስክራፕ ነው ልጄ። ቆራለኝ እንትኗ እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እና ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ግጥም ሲያደርግ ላሽናል እንዴ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት ኧረ ልዘግባችሁ ቤተሰብ። ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይባላለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገር ጥያቄን ሰርተህ ትቀየርልበታለህ። 16 ሚሊዮን ልክ አፍቅሬሽ የቀኑብኝን አግብቼሽ ተቀየራቸው ሲልም እንግዲህ ምን ላይ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገ ድበው አሳይተውናል፣ አስተምረውናል። ላኩልኝ በየሷን ፔጅ አይነት ምልከታ ወይንም ደግሞ ቤተሰብ የሷን ፔጅ ላኩ። ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሀሳባችሁን በኮመንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። ላኩልኝ ቤተሰብ፣ ለሌሎቻችሁ ትምህርት ይሆናል። ፌዴራል እየፈለገው ነው። የት አለ? ላኩልኝ አንድ የእሷን ቪዲዮ ባካችሁ። የት አለ? ላኩልኝ። እየፈለግኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድን ነው ያለ? አፈቀርኩት ብለው የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎክ አድርገችኝ እንዴ